ቁርአንን እንዴት እናንብብ? በአረብኛ ቋንቋ ወይም ደግሞ ቁርአን ለማንበብ የሚያግዘን ዋና መሰረታዊ 3 ድምጾች አሉ። እነሱን መረዳት። አንደኛው አፋችንን ስንከፍት የሚወጣው ድምፅ ስያሜው ፈትሃ፣ ከንፈራችን ዝቅ ሲል የሚወጣው ድምፅ ከስራ፣ እንደዚሁም ከንፈራችን ወደፊት ወጣ የሚል ስትራክቸር ሲኖረው እንደዛ የሚወጣ ድምፅ ضم። ስለዚህ እነዚህ ድምጾችን በምሳሌ ያሳያችኋለሁ። አብራችሁ ይህ ፊደል አሊፍ ነው። ስለዚህ እነዚህን ድምጸቶች እየጨመርንበት እንሄድ። ይሄ ቅርጽ ሲመጣ አሊፍ የነበረው የፊደሉ ስያሜ ወደ ምን ይሄዳል? ድምጸቱ አ የአማርኛው የመጀመሪያው ማለት ነው። አ የሚል ድምጸት ይኖረዋል። ይሄኛው ሲቀመጥበት ከስር ይሄኛው ከስር ሲቀመጥበት ኢ ይሆናል። ኢ ድምጸት ይኖረዋል። ከዛ ይሄኛው ዶማ ደግሞ ሲቀመጥበት ኡ የሚል ድምጸት ይኖረዋል ማለት ነው። ስለዚህ አሁን ስንት ድምጸቶችን አየን? አ ኢ ኡ አ ኢ ኡ አ ኢ ኡ። ኮፍያውንም ልናደርግ እንችላለን። እሱም ተመሳሳይ ነው። አ ኢ ኡ የሚል ድምጸት ይሰጣል። በዚሁ ልክ እንደዚህ መሄድ ነው። ሌሎቹም ጋር እያስቀመጥ ነው መሄድ ነው። ለምሳሌ ይህ ቅርጽ ምንድነው? የባ ቅርጽ ነው። ባ ደግሞ ከስር 1 ነጥብ አለው። ሁሉም ጋር እናድርግበት ለምሳሌ። ስለዚህ ይሄ ፈትሃ ሲቀመጥበት በ የሚል ቅርጽ የሚል ድምጸት ይሰጠናል። ይሄኛው ደግሞ ከስር ሲመጣ ከስራው ከስር ሲመጣ ደግሞ ቢ የሚል ድምጸት ይሰጠናል። ይሄኛው ደግሞ ዶማ እዚህ ጋር ሲቀመጥበት ቡ የሚል ድምጸት ይሰጠናል። ቢ ቡ። ልክ እንደዚህ ሌሎቹ ፊደላቶች ላይ እነዚህን እያስቀመጥን ስንሄድ እነዚህን 3 ድምጸቶች ይሰጠናል ማለት ነው። እዚህ ላይ እናሳጥረዋለን። በሌላ ድምጾች ደግሞ በቀጣይ ፕሮግራማችን ይዘንላችሁ እንመጣለን። ወዳጅ ዘመድ እንዲደርስ ሼር፣ ኮፒ ሊንክ እንደዚሁ ላይክ ማድረጋችሁን እንዳትረሱ። ማሰላም